ሆነሃል? ልጁን እኮ ቀሰቀስክብኝ። ታሼ እስኪ አጥሚት ስራልኝ አምሮኛል። ቆይ ደግሞ ከወለዱም በኋላ ያምራል እንዴ? ደግሞ ነው የተሾመንን ኪችን ገብቼ መውጣው ለዛውም አጥሚት ምን ችግር አለው? ለሚስትና ለልጅህ አይደል? አንቺ ትቀልጃለሽ እናቴ። ቆይ እስቲ አሁን ይሄ ልጅ እንኳን ተወልዶ ስታየው ሐሳብህን እንኳን አትቀይርም? ይኸውልሽ ወልደሻል ብዬ ነው 2 ሳምንት ሙሉ ዝም ያልኩሽ። ከፈለግሽ አሁን ተነስተሽ ማብሰል ትችያለሽ። ደግሞ ቆይ ሁሉ ነገር ቤት ውስጥ ከተሟላ በኋላ ማብሰል ምን ነው የሚከብደው? ታሽ እስኪና አረፍ በለና ሳትበሳጭ ሳትነጫነጭ እናውራ። አረ ልቀመጥ አጠገብሽ መጥቼ ልጋደም? እስኪ ቢያንስ እንኳን የተወለደው ልጅህን አንዴ እንኳን ጠጋ ብለህ ያው። ሄዋን እኔ ተሾመን በልጅ አስሬ 80 ባል ያረጋዋሉ ብለሽ አስበሽ ከሆነ እንዳታስቢው። ቆይ አሁን ይሄ ልጅህን ያው ከማለት ጋር ምን ያገናኘዋል? ልጅ ከመውለድ በላይ ደስታ የሚሰጥ ነገር ምን አለ? እኔ ደግሞ ነግሬሻለሁ፣ ልጅ የሚባል ነገር አልወድም። በቃ ያስጠላኛል። እሺ አሁን ቆይ አንድ ጊዜ ተወልዷል፣ እኔ ምን አድርጌው ነው የምትለኝ? ሲጀመር እኔ ልጅ አልወድም እያልኩሽ ሆን ብለሽ ነው የወለድሽው፣ ያው ሀብቴን ለመውረስ። እኔ እንዴት ነው እንደዚህ የምታስበኝ? እኔ እኮ ሔዋን ነኝ። ማንም ሁኚ እባክሽ። ሴቶች ስትባሉ ከጋብቻ በፊት አርግዛችሁ ወንድ ቤት ጓዛችሁን ጠቅልላችሁ የምትገቡት አንድም ያልፈለገውን በትዳር ለማሰር አሊያም ደግሞ እንዳንቺ ገንዘብ ለመውሰድ ለመካፈል። እንደዚህ ካሰብክ እውነትም እኔን አታቀኝም ማለት ነው። አዎ አላቅሽ። እኔ ማቃት ሔዋን ፍቅሯን አክባሪ አርጊ ካልኳት ውጭ ምንም የማታረግ የማልፈልገውን ነገር የማታረግ ናት። ታሺ አርግዤ እስከወልድ ድረስ 9 ወር ሙሉ ይሄንን ቃል ስደጋግምብኝ ነበር። ቆይ እኔ መቼ ነው ካንተ ቃል ወጥቼ የማውቀው? አርጊ የምትለኝ ነገር ከማድረግ ቦዝኛ ቃለው። ጥሩ ከኔ ቃል ውጭ ማትውጭ ከሆነ ልጅሽን ይዘሽ ከቤት ውጪልኝ። ተቆራጭ ማድረግ ነው፣ እኔ ተቆራጭ አደርጋለሁ። ታሺ እንደዚህ አትበለኝ፣ ይከፋኛል እኮ። በዛ ልሽ ሉጣስ ብሬ ትሄዳለሁ። ምን ቤተሰቦቼ ክፍለ ሀገር ናቸው ምናምን ስትያል ነበር? ሂጂና እነሱ ጋር ረፊያ። ይኸውልሽ ስመለስ በኋላ እዚህ ተጋድመሽ ላገኝሽ አልፈልግም። እሺ ሂድና በሩን ክፈት። በኋላ በተረጋጋ መንፈስ እናወራለን። ኧረ በተረጋጋ መንፈስ ማነው?